አዲ ፍቅር ሲዝም አለን ይመስገን ሰላም ነው። በፍቅር አምላክ ስም እንዴት ነህ? አንድ ቀን ወደ ጌታ ኢየሱስ ብትመጣ ብዬ አስባለሁ። ልብህ ደግሞ በጣም ንጹህ እንደሆነ ይሰማኛል። ሁሌ ከሰው ይልቅ እግዚአብሔር ደግሞ አንተን በንጹህ ልብ የሚያውቅ ይመስለኛልና ምን ላደርግ እመጣለሁ ብለህ ነው? ምንም ላደርግ አልመጣም። ይዘው ፍቅር ሲዝም ስለዚህ ሃይማኖት ፕሪች ከማድረግ በፊት ጌታ ኢየሱስ አንድ ቃል ተናግሮ ዘግቶታል። እኔ እውነትም ህይወትም መንገድም ነኝ ብሎ ዘግቶታል። ሰው መንገድ ከፈለገ ህይወት ከፈለገ እውነት ከፈለገ ጌታ ኢየሱስ ጋር ብቻ ነው ሊመጣ የሚችል። ጌታ ኢየሱስ እውነት ከሆነ ሌላው ውሸት ነው። ጌታ ኢየሱስ ህይወት ከሆነ ሌላው ሞት ነው። ያመንከውን ተናግረሃል። እንደኛ ሃይማኖት ደግሞ ኢየሱስ ምናብ ነው። አምላክም አልነበረም ሰውም አልነበረም። ስለዚህ ኢየሱስ አያድንም። ሰዎች ተሳስተዋል። በጣም ያሳዝናል። ስለዚህ ወንድም የሚያድነው 32 አይን ያለው እግዚአብሔር ነው። አምነን ተጠመቅ ትድናለህ። እኔ ነኝ ይመጣል የተባለው መሲህ። መዳን በሌላ በማንም የለም፣ እንድንበት ዘንድ የተሰጠን ከሰማይ በታች ሌላ ስም የለም ብሎ ኦልሬዲ ባይብል ዘግቶት። እኛ ደግሞ ስለ ክርስቶስ ኢየሱስ ስናወራ ድነንበት ነው፣ ህይወት አግኝተንበት ነው። ጨለማ ውስጥ ብዙ ልምምድ ውስጥ ነበርኩኝ እኔ። ነገር ነጥቆ ያወጣኝ የክርስቶስ ኢየሱስ ጸጋ ነው። ዓለምን እያጠፋ ያለው የኢየሱስ መንፈስ ነው። የማንንም ሃይማኖት አከብራለሁ፣ ከማናቸውም ጋር አንጋጭም። ይሄ ተከባብረ የምትኖረው ህይወት አይደለም፣ በሚያባብልና በጥበብ ቃል አይደለም ይላል፣ ኃይልን በመግለጥ ነው። እስቲ ፐርሰናሊ እንገናኝና እኔም ለአንተ ልጸልይልህ፣ አንተም ለኔ ጸልይልህ። ኧረ እኔ አልገናኝ። ፐርሰናሊም ደግሞ ተገናኝተን ማናወራ ከሆነ የእግዚአብሔርን ኃይል መለየትና ማወቅ አትችልም። አማራጭ እኔም መስማት ነው። ፍቅር ሲዝም አሁን ከመቅበዝበዝ ወደዛ ወደዚህ ከማለት ይልቅ ጌታ ኢየሱስ ጋር መጥተህ ህይወትን አግኝ፣ እረፍ። እናንተ ደካሞች ሸክማቸው የከበደ ኑ ወደ እኔ ያሳርፋችኋለሁ ብሏል። እረፍት ያለው ኢየሱስ ጋር ነው። ሰላም ያለው ኢየሱስ ጋር ነው። ደስታ ያለው ኢየሱስ ጋር ነው። ነፍስን ናና ኢየሱስ ጋር አሳርፋት። ጌታ ኢየሱስ ይባርክ። በፍቅር አምላክ ስም